እህት የለችም እንዴ? የለችም። የት እንደሄደች እኔ እንጃ። እሺ ልብስ ልቀይር? መኝታ ቤት ይዤሽ ልሂድ። እዚሁ እቀይራለሁ፣ ችግር የለውም። ከባሪ ፊት ለፊት አይደል የምንቀይረው? ትሁትዬ ልጄስ ድልዬስ ደህና ናት እማዬ። ለስራ ብቻ እኮ ነው የሄደችው፣ ሌላ ነገር የለም። እኔ የምለው እናቴ ምን ሆነ ነው? ሌባ መስያት ማዘር ትንሽ የምታየው በማዘር አይፈረድም እኮ። አንተም ብትሆን ስገባሹ ትውለህ ስለሆነ ሌባ ነው የምትመስለው። ምንድን ነው? ቆይ እድልን ያስጠፋት እሱ ነው። ከማዘር ጋር እዚህ ጋር ቁጭ ብሎ እንምተው አላት። ስለዚህ ማዘር ደግሞ እኔን በምጠብቁበት ታይም እሱ ገባ። በቃ የድርሻውን አገኘ። ናቲ መቼ ነው ቆይ እንደዚህ አይነት ተንኮል የሚለቅ? አሁንም ቢሆን ተያዥ ሆና ይብላኛለች። እጄ ተያዥ ሆናታል። ሰው ቤት ነው የምትሰራው? አዎ፣ ምክንያቱም የትምህርት ማስረጃ የላት። ማን ቸገረኝ አላት? አንተ ስለምን ትፈርማለህ? ግዴታዬ ነው። ምክንያቱም እሷ በዙሪያ ሰው የላት። ታዲያን መች ዋሸው? ሁላችሁም ክፉ ናችሁ። ለዚህ ትንሽ ልጅ አዘነ የለም። እማዬ ካስታወስሽ እድልን በተደጋጋሚ ልጥያት እንደምትችይ ስታወራ ሰምታለች። ያንቺም እጅ አለበት ማለት ነው። እኔ ይሄንን አልችልም። ተስማምተን አይደል እንዴ ሁሉንም ያደረግነው? እንዴ አጠገባችን እኮ ልብስ ልቀይር ነበር። አንቺ መኖርሽን እንዴት ታውቃለች? አንተስ ፊት ቢሆን እኔማ ባሏ ነኝ። እና ማታ እንዴት ነው የምንተኛው? መቼም ሚስቴ ሆና መጣ ለብቻዋ አትተኛም። የኔ ፍቅር ማንጀራቴን ጭምድድ አድርጎ ይዞኛል። ማሳጅ ታደርገኛለህ? እኔ እያለሁ ከነበረሽ ይቀራል። ተው በቃ የኔ ፍቅር፣ ማታ ስንተኛ ታሸኛለሽ። ወንድሜ ከኔ ካይቶ ሌላ ሴት ተንከባክቦ ስለማያውቅ ቀናል። አሁን እኮ አግብቷል። የሚት ልመጂው እንግዲህ ናቲ ራሱ ባቀደው እቅድ መሰረት ለተመስገን ያለው ነገር ለራሱ ደርሶ ሶፋ ላይ እንደተኛ ነበረ። ትሁት መጣ ስትጠይቅ የሆነው እንዳለ ተነገራት። እሱ ግን ሊደብቃት ፈልጎ ነበረ። ተመስገን አለና ሁሉን አፍረጥርጦ ነገራት። እሷም አንተ ግን ይህን ተንኮልህን መቼ ነው የምታቆመው ብላ ወቀሰችው። ሰላም ጤና ይስጥልን። ባለፈው ክፍል ላይ እዚህ ላይ ነበር የቆመው። ዛሬ ከባለፈው የቀጠለው ጀምሯል። እስከ መጨረሻው አብራችሁን ቆዩ። እንግዲህ ትሁት ይህንን ነገር ስታይ የናቲ ነገር የወጣላት ይመስላል። ግን አሁንም ውድድር ላይ ናቸው። ናቲ ግን አሁንም ገግሞ በቃ በድል መጥፋት ላይ የተመስገን እጅ አለበት እያለ ነው። ተመስገንም ያው ደውላልኝ ተያዥ እንደሆነ ጠይቃኛለች፣ ሂጄ መሆን አለብኝ አለ። በዚህን ጊዜ አዎ ይሄው እኔስ ምን አልኩኝ፣ መቼም እኔን የሚሰማኝ ጠፍቶ ነው እንጂ እኔ ዝም ብዬ እኮ አላወራም ብሎ እንዲያረጋግጡለት እውነተኛ መሆኑን እንዲመሰክሩለት ናቲ አሳሰበ። ነገር ግን ማዘር በመሃል ለምንድን ነው ይህች አንድ ፍሬ ልጅ ወጣ እንድትሰራ ያደረጋችኋት? ክፉ ናችሁ እያለች ስትል ትሁት ገባች። በዚህ ጊዜ ይኸውልሽ ናቲ ታዘብሽኛ ትበይኝና አንቺ ወደፊት ምናልባት ሁሉንም ማስታወስ ስችል ረሳት ይሆን የሚለውን ነገርሽን እያንዳንዱን ሰምተዋለች። ስለዚህ አንቺም በመጥፋቷ ላይ እጅሽ አለበት ስትላት እንዴ እኔ ታዲያ ምናልባት የሚል ነው እንጂ መቼ ጠላዋት ልጅን? በቃ በዚህ ምክንያት ልጠላይ ነው እያለች ማዘሯ መብሰልሰል ጀመረች። ትሁት ግን አይ እንደዛ እንኳ አይደለም፣ አሁን እሷ ለስራ ነው፣ ሰርታ ትመለሳለች፣ ምንም እንዳታስቢ እያለች እያጽናናቻት ነው ትሁት። ባለፈው ክፍል ላይ ቲና ሞቀኝ ልብስ ልቀይር፣ እንዲያውም የምቀይረው ከዚህ ካንተ ከባሌ ፊት ነው ብላ አስገርማን ነበረና አሁን በስንት ግልግል ውስጥ ገብታ ልብስ ቀይራ መጣች። የቀየረችው ልብስ ግን ሙሉ አካሏን የሚያሳይ ሽቲ ስለነበረ ሚስትየዋ ስታይ ይህንን ነገር ደነገጠች። የባሏን አይን ሁሉ እስከ መከለል ደረሰች። ጉድ ነው። እሷ ተቀብላ መጀመሪያ የለችም ያስባለች ሴትዮ እንደዚህ ሁና ስትመጣ ራሷን መቆጣጠር አልቻለችም። መጣሁኝ ብላ ማውራት ጀመረች። ከዚያም ባሏን ሸኘችው የሆነ ቦታ ሱቅ ይህን ይዘና ብላ ስትልከው፣ ምክንያቱም ዋናው ይዞ እንዲያመጣ ሳይሆን ቲናን በዚህ መልኩ እንዳያያት ነው። እሷም በመሃል እንደገና ደግሞ እኔም ሌላም ነበር አብሮ የሚገዛው እስኪ ልድረስበት ብላ ሮጣ ሄደች። ቲና ለምን አትደውይለትም የሚል ሀሳብ አቅርባ ነበረ። ምን አይ እዚሁ ነው የሚሆነው፣ ምንም ሩቅ ቦታ ስላልሆነ መደወል አያስፈልግም አለች። አይ ቲናም ራሱ እየሳቀች ነው በሁኔታቸው። ሚስትየዋ ደረሰችና እየተፈጠረ ያለውን ነገር እንዳዲስ አነሳቸው። ምንድነው እንዳዲስ ምጨቀጭኝ? ተማክረን አስበን አይደል እንዲያደረግ ነው ማለት እንዴ? ታዲያ እንደዚህ አልመሰለኝማ። ጭራሽ እኮ አደባባይ ላይ ከኛ ፊት ልብስ ልታወልቅ ነበረ። እንዴት ነው ነገሩ ስትለው፣ ያው ስለማታይ አንቺ መኖርሽን ስላላወቀች ነው አላት። ታዲያ አንተስ ብትሆን ባሏ ነኝ አላለም? ደነገጠች። አይ ባሏ እንደሆንሁ ነው የምታስበው፣ ስለዚህ ይህ ነገር መልመድ አለበሽ እያላት ነው። እሷ ግን ታዲያ ዳራችንስ ቢሆን እንዴት ሊሆን ነው ብላ አስጠየቀችው። እስከ መጨረሻው ሁሉን ቁርጧን ማወቅ አለባትና ያው መቼስ ባሌ ነው ብላ ሚስቴ ነሽ ብዬ ይዤ መጥቼ መቼስ ተለያይተን የብቻ እናድራል። ሰውየው ግን አራዳ ነው መሰለኝ። እንዲያውም ጮህባት ሄደ።
ሁሉም የሀሳብ አመንጭ አንቺ ሆነሽ ሳለ እንደ አዲስ ለምን ትጨቃጨኛለሽ? በቃኝ ብሎ ትቷት በቆመችበት ሄደ። ጨዋታው ጨምሯል። ቲና አሁን ጉዳ መጣች። ትንሽ ማሳጅ እፈልጋለሁ አለች። በዚህን ጊዜ ሜሮን ሚስትየዋ ምን አለች? አዎ ምን ችግር አለው? ችግር አለው እንዴ ሜሪ ብትላት፣ አይ እንዲሁ ምናምን መተባተብ ስትጀምር በቃ ችግር ካለው ተይው ችግር የለውም ማታ ያሸኛል አብረን ስንተኛ ስትል፣ ጭራሽ እኔስ አለች። እንዴ አንቺ እኮ እህቱ ነሽ እኔ ሚስቱ ነኝ። እንግዲህ በኋላ እኮ እሱና እኔ አንድ ላይ ነው እና ለመጂው አለቻት። ጭራሽ አለች ሜሪ። አወጣ ትናገረው ነገር ተይዛ ጉድ ሆነች። አይደለም እንዴ ብላ ማረጋገጫ ፈለገች ቲና። ልክ ነሽ የኔ ፍቅር እህቴ፣ እንግዲህ በኋላ እኔ ሚስቴን ነው የምንከባከበው፣ ስለዚህ ልመጂው ብሎ አረጋገጠ። ናቲ የውድድሩ ነገር የጣመው አይመስልም እና ዛሬ ይህንን አጋጣሚ ተጠቅሞ ዛሬ እኔ እዚህ ነው ማድር አለ። ተመስገን ተቃወመ። ምንድነው አንተ በባለፈው ትንሽ ጫር ተደረጉ ብለህ እዚህ አይደል የከረምከው? ምነው እኔ ለአንድ ቀን ባድር አለ። ዛሬ ውድድር ላይ ነን አይሆንም አለ። ታዲያ እንዴት ሆኜ ልሄድ ሲል እኔ መኪና ይዣለሁ ልሸኝ ተነስ ሲለው መኪና ከየት አገኘ አለ። ኖርማል መሄዱን ረስቶ። ተመስገንም በዚሁ መናገር ያለበትን ተናገረ። ታማኝና ሩህሩህ ሌባ ካልሆን ሁሉም እኮ ይሰጣል፣ የታማኝነት ችግር ነው አለው። እንግዲህ ናቲ ራሱን መመርመር በዚህ ጊዜ በቃ ያውቀያለሁ አልሄድም ሲል እንግዲህ በዋናነት ናቲ እዚህ ቤት ሊቆይ የሚችለው ያው ትሁትን ለማግኘት ነውና ተመስገን ደግሞ ለእድል ተያዥ ለመሆን እንሄድ ብሎ ትሁትን ይዟት ወጥቷል። ናቲ ባዶ ቤት ነው ያለው። እንግዲህ በባዶ ቤት ውስጥ ምን ያስብ ይሆን? ተመስገንና ትሁት ከወጡ በኋላ መንገድ ላይ አብረው እየሄዱ ስለ ሽምግልናው ስለ ውድድሩ እያወሩ ናቸው። ቤተሰቦችሽ ግን የናቲን ሽምግልና ቢቀበሉ ታገቢዋለሽ እያለ ነው። እንግዲህ ውድድሩ ለዛ እኮ ነው ቤተሰብ የመረጠውን ለማግባት እያለችው ነው። እና እንደዛ ከሆነማ በቃ ድጋሜ መጥለፌ የማይቀር ነው እያለ ሲላት፣ እንዴ ለመጥለፍ በጉልበት የምትጠቀም ከሆነ ውድድሩ ለምን አስፈለገ? ውድድሩ እኮ በሰላማዊ አሸናፊ ለመለየት እንጂ በጉልበት ጠልፎ ለመውሰድ አይደለም ስትለው፣ ይሁን እኔ አንቺን ለማሸነፍ ነው የምወዳደረው ምንም ችግር የለውም እያላት ነው። እሷ ደግሞ ለማቅማማት ለማስቀናት እያሰበች ናቲ እኮ ፍቅረኛ ይነ ስትለው፣ ወደኋላ እንዳትመለሽ ያሁኑ ወደኋላ መመለስ ግን እስከ መጨረሻው ነው ተስፋ የሚያስቆርጠኝ አላት። በዚህ ጊዜ ያንተ ጽናት በቃ መጨረሻው እስከዚህ ድረስ ነው ስትለው፣ እንዴ የተመስገንን ያህል የጸና ካለ የሚገርም ነው። እንግዲህ ተመስገንም እውነቱን ተናግሯል። እንዴ አንቺ መጨረሻ በቃ ኖርማል እኔ ቁሜ እንድቀር ነው እንደምትፈልጊው? አሁን ወደኋላ የምትመለሽ ሀሳብ የምትቀይሪ ከሆነ ተስፋ የምቆርጥበት ዘመን ነው የሚሆነው ብሎ ማስጠንቀቂያ ሰጥቷታል። ትሁትም የምታደርገው አይመስልም። ናቲ ብቻ ወደ ቤት ቀርቶም እንግዲህ ተንኮሉን አሁንም አልረሳም። ማዘሯ የእናት ወድ ሆኖበት በቃ እኔ ምናልባት ካስታወስኩኝ ጠላት ይሆን እያልኩኝ ለፍርሃት የተናገርኩትን የእውነት አድርጋ አምርራ ልጅ ጥጣይ ትሄድ እያለች ትብሰለሰላለች። ናቲ እንግዲህ ከልጇ ጋራም ለማራራቅ እየጣረ ያለ ይመስላል። ሰው ይሳሳታል። ደግሞ ሁሉንም ያን ያክል ትኩረት አድርገሽ ማመን የለብሽም። ደግሞም ይህንን ትልቅ የሆነ ውሳኔ ብቻዋን ትወስን አይደለም እያለ ውሳኔዋን ራሱ ሰዎች ግራ ያጋቧትና አወዛግበው ያስወሰኗት አስመስሎ ለማዘሯ እየነገራት ነው። ማዘሯም እንዴ እኔ ልጅ እኮ ምንም ይህን ያክል የምታውቀው ነገር የላትም። እስካሁን አሁን ያጠፋው ጥፋትም ስህተት ነው። ያው ማለት ምንድነው ተመስገንን ቅድም ለመደብደብ የተወሰነው ውሳኔ ማዘር አዝናበታለች። ልጅን ለማግኘት ብዬ እንጂ ማንንም ጎንበስ ቀና ለማድረግ እኔ ፍላጎት የለኝም። ናቲ አሁንም ሌላ እቅድ ሊያወጣ ነበር ያሰበው። ማንኛውም እዚህ ቤት የሚኖር ሰው ጠብር ግፍ ብሎ እንዲኖርልሽ ማድረግ አለብሽ፣ አንቺ ባለቤት ነሽ እያለ ልቧን ከፍ ሊያደርገው አስቦ ነበረ። ማዘሯ ግን አይ እሱን ያልፈልግም፣ አሁን በፊት የሰራሁትም ራሱ ስህተት ነው ስትለው ናቲ የቆረጠለት ይመስላል። ሜሮን እና ቲና ቁጭ ብለው እየወሩ ናቸው። እንግዲህ ሀሳቧን እንድትቀይርና ዝም ብሎ ምንም ሳያደርጉ ሳይነካኩ አብረው ሳይተኙ እንዲኖሩ ትፈልጋለች። ሜሪና ቲናን እየመከረቻት ነው። የውልሽ ወንድሜ እሱን ያሳደገኝና ማንኛውም ሴት ቀርባው እሷን ሲንከባከባ ትቀናለው እያለች ነው። ቲና ምኗ ሞኝ ነው? ቲና አይደለች? የውልሽ የኔ ቆንጆ አንቺ አሁን አድገሽ ትልቅ ሆነሻል። ስለዚህ ምናልባት እንዲሁም ይደብርሽ ከሆነ ቤት ቀይረሽ ተከራይ ትላት። ምን ከቤት እያባረረሽ ነው ስትል፣ አይ ነፃነትሽን እየሰጠሁሽ ነው ስትላት፣ ሌላ አማራጭ ስለሌለ አይ እኔ እንኳን ያክል አልጨነቅም ብቻ ኖርማል ሆናችሁ ኑሩ ስትል፣ እንዴ የምን ኖርማል ነው? ወንድሜ አይደለም እኮ ባሌ ነው ስትላት፣ ሜሮን ይህንን ነገር ቁጭ ብላ ለመስማት የፈቀደች አልቻለችም እና ተነስታ መጣው ብላ ሄደች። ናቲ ያላየው ነገር ተመስገንና ትሁት ለድል ዋስ እንሆን ብለው ከወጡ በኋላ ወክ እያደረጉ ቆይተው አሁን ቁጭ ብለው ልክ እንደ ፍቅረኛ እንዲያውም እንደ ጀማሪ ባልና ሚስት እየተጫወቱ ናቸው። ትሁት እንደ ዛሬ ደስ ያላት ሁሉ አትመስልም፣ ትስቃለች። ግን ተመስገን ምን ብሏት ነው? ተመስገንና ትሁት በቃ የእውነት የተዋደዱ ፍቅር በውስጣቸው ያለ
ፍቅር ያገናኛቸው ያለምንም ጥቅም የተገናኙ ካፕሎች ናቸው እና እስካሁን አልተመለሱም። ናቲ ደግሞ ቤት ውስጥ ይንቆራጠጣል። ይህ የተረገመ ምን ብሎ እያሳምናት ይሆን? ምን እያላት ይሆን? የእውነት ሊያሳምናት ነው እንዴ እያለ ይጨነቃል። ማዘሯ የናቲን እንደዚህ መጨነቅ ስታይ ምን ሆነ ነው ስትለው ናቲ ስሜቱን እንኳን ሊቆጣጠር አልቻለም። በቃ ትሁት የኔ ሚስት ነች እኔ ማገባት ብሎ ጮኸባት። ማዘሯን ታዲያ እኔ ጋር ምን አስጮኸ? በነገራችን ላይ ትሁትን ትወዳታለህ ብላ ስጠይቀው ያው እውነቱን ነው የተናገረው። አልጠላትም ነው ያለ። አልጠላትም እና ወዳታለሁ ማለት መቼስ አንድ አይደለም። ግን ዋናነትን የእሷን የማገባበት ምክንያት ተመስገንን ለማሸነፍ ነው። እሱ እንዲያሸንፈኝ አልፈልግም ብሎ ሲል ማዘሯ እንግዲህ እስካሁን ጓደኝነት የመሰረተችው ከናቲ ጋር መሆኑ የቆጨ ሳይሆን አይቀርም። መጣው ብላ ትታው ሄደች። እንግዲህ መሸና ሁሉም ወደ ቤቱ ከተተ። እነ ትሁትም ተመለሱ። ናቲም እንግዲህ ተስፋ ቆርጦ ወደ ቤቱ ሄደ ይመስላል። አሁን ብቻቸውን ቤት ውስጥ ያሉት ማዘሯና ትሁት ናቸው። ቁጭ ብለው አያወሩም፣ እየተከሱ ናቸው። ያው አዲስ ነው ዛሬ ለመጀመሪያ ጊዜ እድል አብራቸው ስለሌለች ሁሎችም ሀሳብ ውስጥ ናቸው ያሉት። በመሃል ምንነቱ ያልታወቀ በሩ በኃይል ተንኳኳ። ማን ነው በዚህ ሰዓት በር የሚያንኳኳ? ትሁት እከፍታለሁ ብላ ብትነሳ ማዘሯ አይሆንም እንዳትከፍች አለቻት። ግን ማን ነው የሚያንኳኳ? እንግዲህ በዛሬው አላወቅንም። እዚህ ላይ ነው ያበቃ። ቀጣዩን ክፍል ይዘን የምንቀርብ የሚሆነው። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሆን። ሰላም።